ነኝ። ከዛ ስጋ ትበላለህ? እበላለሁ። እንዳንተ አይነቱን በተለይ ለውሻ ነው የምሰጠው። ደሜንስ አጠጣም? ያንተን የካፍር አልጠጣም። እኔ ካፍር ነህ እኮ። ኧረ የሚፈቀደው እኮ ካፍር ነው። መጀመሪያ ስትገባ እንደ ሰው ገባክ፣ መጨረሻ ላይ ስትወጣ አጨራረስህ አያምርም። ምን አለ የተከፈተ ያላችሁ ሙስሊሞች ሁላ ማይም ናችሁ፣ እሱ የምታዳምጡ። ኤኒዌይስ አንተ የተማረ ሰው አስገባ፣ እስኪ የተማረ ሰው አስገባ። ከስሩን ይበቃል። ስጋዬን እንደምበላ ነግረኸኛል፣ ደሜ ግን ደብሮሃል። ልብዳል እያልኩ ነው። ሌላ ሳለ የምጨምረው እኮ አንተ ፎሎወሮቹም እናታችሁ ልብዳላችሁ። ለእኛ ጥላላችሁ ሁሉ ቁርአን ነው። በአረብኛም እስቲ በአረብኛ ድገሞ። አላህ የተናገረው ቃል ነው። ለእስልምና ያላችሁ ጥላቻ በሙሉ እናታችሁ ልብዳላችሁ። አንተ ቁርአን ነው ይሄን እየቀራልን ያለው ቁርአን ነው። በዜማ በለው እስቲ ያላ ቃል ነው። ቁርአን ምናምን አትበል። እፎይ ያላን ቃል እየቀራ ነው። ሙባረክ ቶ ወንድምህ ያላን ቃል ነው እየቀራልን ያለው። እስልምና መልኩ ይሄን ይመስላል። ማረድ፣ መግደል፣ መሳደብ፣ ይህ ትክክለኛ የእስልምና መገለጫ ነው። ኦራይት ሙባረክ እንኳን ደህና መጣ። እንኳን ደህና ቆየህ። ያለው ብትጮህ ከጠየቅኩ አውት ኦፍ ቶፒክ ከወጣ አስወርዳለሁ እኮ። እኔም ጥያቄ ልጠይቅ መጠየቅ አልችልም። ነብዩ መሐመድ እኛን ሲያስተምሩት ስዕል ስለው ይሄ ገብርኤል ነው ብለው ስዕል መሳል አለመሳል ማተር አያደርግም። እሱ የተገለጠውን እኛ መጽሐፍ ቅዱስ ያለው ይሳላል። ኦኬ። ስለዚህ መጽሐፍ ቅዱስ ላይ እንደተገለጡበት በስዕል ይገለጣል። አይምን በስዕል ለህዝቡ እንደይገባው። ምክንያቱም ትምህርት በአይንም ይገባል። በጆሮ እንደሚገባ ሁሉ በአይንም ቁርአን ውስጥ የሚለው መላእክቶች ክንፋቸው 2 3 3 4 4 ነው ክንፋቸው ነው የሚለው። ለነብይህ ብልቱን አውጥቶ ጅብሪል ውሃ እያፈሰሰ ብልቱ ላይ ትጥበት ያስተማረው። ቆይ የትም አታመልጠኝ። ሰው መሰለብህ አይደለ? ቆይ ኔክስ ምጮ ከሆነ አስወርዳለሁ። ነቢይህን ትጥበት ሲያስተምረው ጅብሪል ብልቱን አውጥቶ ብልቱ ላይ አፍስሶ ነው። ብልት ያለው መልአክ አናውቅም እኛ። አንደኛ። ሁለተኛ ለመሬም ልጅ ሰጥሽ መጣው ሲላት ወንድ ሸበላ ፀጉሩ ፍሪዝ ያለው